ጤና ይስጥልን ከኢቢሲ የሰዓቱን ዜና አርዕስተ ዜናውን በማስቀደም እንጀምራለን። በደቡብ ሱዳን የተከሰተውን ግጭት ለማስቆም ኢትዮጵያ ጥረቷን እንደምትቀጥል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ከውጪ ደቡብ ኮሪያና ጃፓን ሰሜን ኮሪያ ሚሳኤል ማስወንጨፏን አወገዙ። አብራችሁን ሁኑ። የሰዓቱ ዜና ማቀርብላችሁ ተመስገን በየነ ነኝ። በደቡብ ሱዳን የተከሰተውን ግጭት ለማስቆምና ለችግሮችም ፖለቲካዊ መፍትሄ ለማምጣት ኢትዮጵያ ያልተቋረጠ ጥረቷን እንደምትቀጥል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትር ኃይለማርያም ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል ሀገራት ልዑካን ጋርም ተወያይተዋል። ዝርዝሩን ያዘጋጀችው ሰላማዊት ካሳ ናት። በደቡብ ሱዳን ከአንድ ወር በፊት ዳግም ያገረሸው የእርስ በርስ ግጭት ሀገሪቱን ወደ አለመረጋጋት እንድታመራ ከአንድ ዓመት በፊት አንጻራዊ መረጋጋትን ለሀገሪቱ ያመጣውን የአዲስ አበባ ስምምነትንም የጣሰ ክስተት ሆኗል። ግጭቱን ለማብረድ ብሎም ሀገሪቱ ላይ ለተጋረጡት እንቅፋቶች ፖለቲካዊ መፍትሄን ለማመቻቸት ኢትዮጵያ በሊቀመንበርነት የምትመራው ኢጋድ ከቀጠናው ሀገራት የተውጣጣ የሰላም አስከባሪ ኃይል ወደ ዋና ከተማዋ ጁባ እንዲገባ ወስኗል። ይህንን ውሳኔውንም የተባበሩት መንግስታት የጸጥታው ምክር ቤት እንዲሁም የደቡብ ሱዳን መንግስት ማጽደቃቸውንም አስታውቀዋል። በውሳኔው አተገባበር ላይም የጸጥታው ምክር ቤት አባል ሀገራት ተወካዮች ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር መክረዋል። ኢትዮጵያ የደቡብ ሱዳን መረጋጋት ተመልሶ ተቀናቃኝ አካላትም በሰላማዊ ምርጫ ልዩነቶቻቸውን እንዲያጠቡ የምታደርገውን ጥረት በኢጋድን በኩል ሆነ በተናጠል እንደምትቀጥልም በውይይቱ መገለጹን በደቡብ ሱዳን የኢትዮጵያ አምባሳደር ፍስሐ ሻውል ይናገራሉ። የጸጥታው ምክር ቤት፣ አፍሪካ ህብረት፣ ኢጋድ እንደ ኢትዮጵያም ተመካክረን ተግባብተን መሪዎቹን አሳምነን ደቡብ ሱዳን ሰላም የምታገኝበት የሽግግሩ ወቅት እስከ 2018 ተካሂዶ በምርጫ መንግስት የሚተካካበት ሁኔታና ሰላም የሚያገኙበት ሁኔታ ነው ያስረዱት። የመንግስታቱ ድርጅት የጸጥታው ምክር ቤት አባል ሀገራቱ ተወካዮችም በኢጋድ በኩል የቀረበው የመፍትሄ ሀሳብ ተግባራዊነቱን ማፋጠን ላይ ትኩረት ይደረጋልን ብለዋል። በሰላም አስከባሪ ኃይሉ ኃላፊነቶች ላይ የሚነሳ ምንም አይነት ቅሬታ እንዳይኖር ቀጣይነት ያለው ውይይት አስፈላጊ ነው። እኛም በውይይታችን የተስማማነው የጸጥታው ምክር ቤት፣ ኢጋድ፣ የደቡብ ሱዳን መንግስትና የሚመለከታቸው አካላት የሰላም አስከባሪው ኃይል በአፋጣኝ ወደ ስራ ለመግባት የሚችልበትንና ውጤታማ የሚሆንበትን መንገድ በጋራ ማመቻቸት ይኖርብናል የሚል ነው። የጸጥታው ምክር ቤት የደቡብ ሱዳን መንግስት የቀጠናው የሰላም አስከባሪ ኃይል ወደ ሀገሪቱ እንዲገባ ፍቃዱን እንዲሰጥ ለማሳመን ያደረገውን ጥረት ያክል ለውጤታማነቱም ድጋፉ አይቋረጥም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጸጥታው ምክር ቤት አባል ሀገራት ተወካዮች ጋር ባደረጉት ውይይት በደቡብ ሱዳን የሚሰማራው የቀጠናው ሰላም አስከባሪ ኃይል የሚኖሩት ግዳጆችና ኃላፊነቶችንም በዝርዝር የሚያሳይ ሰነድ እየተዘጋጀ መሆኑም ተገልጿል። ይሄ ኃይል በሚገባበት ሁኔታ ላይ የአካባቢው ኤታማዦር ሹሞች ዝርዝሩን እየሰሩ ነው ያሉት። በዛ መሰረት ከደቡብ ሱዳን መንግስት ጋር ተነጋግረን አካባቢው ኃይሉን ልኮ አገሪቷ የምትረጋጋበትና ወደ ሰላም ሂደቱ የሚመለሱበት ሁኔታ ይመቻቻል ማለት ነው። በደቡብ ሱዳን የተከሰተውን ግጭት ለማስቆም ወደ ሀገሪቱ የሚሰማራው ቁጥሩ 4000 የሚደርሰው የሰላም አስከባሪ ኃይል ከምስራቅ አፍሪካ ቀጠና ሀገራት የተውጣጣ ይሆናል። ከወዲሁ የሰላም አስከባሪ ሰራዊት ለማወጣት ፈቃደኝነታቸውን ከገለጹ ሀገራት መካከልም ኢትዮጵያ ግንባር ቀደሟ ናት። የአገልጋይነት መንፈሱ የዳበረ ፐብሊክ ሰርቫንት በሀገሪቱ እየተገነባ መሆኑን የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስቴር አስታወቀ። የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስቴር የሲቪል ሰርቪስ ዩኒቨርሲቲና እንደዚሁም ደግሞ የኢትዮጵያ የስራ አመራር ኢንስቲትዩት በጋራ 10ኛውን የሲቪል ሰርቪስ ቀንን አክብረዋል። የተከታተለው ደምስ መኩሪያው። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንደ አውሮፓውያን አቆጣጠር ታህሳስ 2002 በወሰነው መሰረት ኢትዮጵያ ከ1998 ዓ.ም ጀምሮ የሲቪል ሰርቪስ ቀንን በየዓመቱ በማክበር ላይ ትገኛለች። ዘንድሮም በዓሉ የምንመኛት ኢትዮጵያን እውን ለማድረግ መልካም አስተዳደር ለሁሉ አቀፍ እድገት በሚል መሪ ቃል በየደረጃው ባሉ የመንግስት ተቋማት ውስጥ በተለያዩ ዝግጅቶች ሲከበር ቆይቷል።
ቀኑን የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስቴር፣ የሲቪል ሰርቪስ ዩኒቨርሲቲና የኢትዮጵያ ስራ አመራር ኢንስቲትዩትም በጋራ አክብረውታል። በበዓሉ በ2008 በጀት ዓመት በአገልግሎት አሰጣጥ በሪፎርምና በመልካም አስተዳደር ስራዎች ረገድ የተሻለ አፈጻጸም ለነበራቸው ሰራተኞች፣ የስራ ሂደት አስተባባሪዎች፣ ዳይሬክተሮችና የአንድ ለአምስት ቡድኖች የእውቅናና የማበረታቻ ሽልማትም ተበርክቶላቸዋል። በሽልማት ስነ ስርዓቱ ላይ የተገኙት በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ሪፎርም ክላስተር አስተባባሪና የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትር ወይዘሮ አስቴር ማሞ መንግስት ህዝባዊና ልማታዊ ፐብሊክ ሰርቪስን ለመገንባት እያደረገ ያለው ጥረት ውጤት ማሳየት ጀምሯል ብለዋል። ባለፉት ዓመታት በሁሉም የሰላም የልማትና የዲሞክራሲ ስርዓት ግንባታችን መስኮች በአገራችን የታዩ አስደናቂ ለውጦችና የተመዘገቡ አመርቂ ውጤቶች ፐብሊክ ሰርቪሱ ግንባር ቀደም ተሳትፎ ጭምር የመጡ የመሆናቸውን እውነታም የአገልጋይነት መንፈሱ የዳበረ ፐብሊክ ሰርቪስ በአገራችን እየተገነባ ለመምጣቱ ጉልህ ምስክር ነው። ባለፉት ዓመታት ፐብሊክ ሰርቪሱን ከማዘመን አኳያ አበረታች ለውጦች ተመዝግበዋል ያሉት ወይዘሮ አስቴር አሁንም ቢሆን ግን ፐብሊክ ሰርቫንቱን ለተልዕኮ በሚገባ ከማዘጋጀትና መልካም አስተዳደርን በተሟላ ሁኔታ ከማስፈን አኳያ ከፍተኛ ጥረት ያስፈልጋል ብለዋል። ሴክተራችን አገሪቷ የጀመረችውን የህዳሴ ጉዞ ለማረጋገጥ የሚደረገው ሁሉ አቀፍ እንቅስቃሴ ውስጥ ወሳኝ ሚና ካላቸው ሴክተሮች ውስጥ አንዱ እንደሆነ ተገንዝበን በሪፎርም መልካም አስተዳደርና የሰው ሀብት ልማት ስራዎቻችን ግንባር ቀደምና ሞዴል ሴክተር መሆን ይጠበቅብናል። ስለሆነም በ2009 ዓ.ም ይህን ግብ ለማሳካት ሁሉም ርብርብ እንዲያደርግ ደግሜ ጥሬን አስተላልፋለሁ። ከተሸላሚዎቹ መካከል አስተያየታቸውን ለኢቢሲ የሰጡ ሰራተኞች ሽልማቱ ተልዕኮቻቸውን በብቃት በመፈጸማቸው እንደተሰጣቸው ገልጸዋል። ስራህን ወደህ በአግባቡ ከተንቀሳቀስክ ያው ጥሩ ሞዴል መሆን ትችላለህ የሚል አቋም አለኝ እና እኔም ያው ያለኝን ስራ በአግባቡ ነው የምሰራው። የማያቸውን ችግሮችም ያው በግልጽ ከስራ ባልደረቦቼ ጋር እና ከአመራር አካሎች ጋር በመወያየት ችግሮችን ስር ሳይሰዱ ለመፍታት ጥራለሁኝ። በእርግጥ ሽልማቱ ይበልጥ ሊያነሳሳ የተሰጠ እንጂ የሚጠበቅብኝን ድርሻ ሁሉ ተወጥቻለሁ የሚል አይነት አይደለም። ግን የተሰጠኝ ስራ በአግባቡ በሰዓቱ ለመፈጸም ቀናነቱ፣ ተነሳሽነቱ፣ ቡድናዊ ፍቅርነቱ አለኝ። በተጠናቀቀው 2008 በጀት ዓመት ከ2 ሚሊዮን ሄክታር በላይ መሬት በአፈርና ውሃ ጥበቃ ስራ መሸፈኑን የእርሻና ተፈጥሮ ሀብት ሚኒስቴር አስታወቀ። የተሰራው የአፈርና ውሃ ጥበቃ ስራ ደግሞ የመስኖ አማራጮችን በማስፋት የግብርና ምርታማነትን እያሳደገ መሆኑም ነው የተገለጸው። የፌዴራልና የክልሎች የተፈጥሮ ሀብት ዘርፍ የ2008 በጀት ዓመት አፈጻጸም በቢሾፍቱ እየተገመገመ ነው። ተስፋዬ አባተ ከስፍራው ሪፖርት አለው። ዓለም አቀፉ የተፈጥሮ ሀብት ኢንስቲትዩት ባካሄደው ጥናት በዓለም አቀፍ ደረጃ 9 ሚሊዮን ሄክታር መሬት ከፍተኛ ጉዳት ደርሶበት ከጥቅም ውጭ ሆኗል። 1.2 ሚሊዮን ሄክታር ወይም 10 በመቶ የሚሆነው የዓለም የእጽዋት ሽፋንም የተፈጥሮ ሀብት ባለመጠበቁ ወድሟል። በኢትዮጵያ በየዓመቱ ከ2 ቢሊዮን ቶን በላይ ለም አፈር በጎርፍ ምክንያት ሲታጠብ ቆይቷል። ለዚህ ምክንያቱ ደግሞ በየዓመቱ የሚጠፋው ከ150 ሺህ ሄክታር በላይ ዘርፈ ብዙ ጠቀሜታ ያለው የእጽዋት ዝርያ ነው። ባለፉት 20 ዓመታት የጠፋውን የተፈጥሮ ሀብት ለመመለስ ከፍተኛ ተግባራት ተከናውነዋል። በተለይ በመጀመሪያ እድገትና ትራንስፎርሜሽን ንግድ ከ3.8 ሚሊዮን ሄክታር ያልበለጠውን የማህበረሰብ ተፋሰስ ልማት ከ20 ሚሊዮን ሄክታር በላይ ለማድረስ ተችሏል። የ2008 በጀት ዓመት የተፈጥሮ ሀብት ዘርፍ አፈጻጸምን በቢሾፍቱ እየገመገመ ያለው የእርሻና ተፈጥሮ ሀብት ሚኒስቴር በበጀት ዓመቱ ከ1 ሚሊዮን ሄክታር በላይ መሬት በተፈጥሮ ሀብት ስራ ለመሸፈን ታቅዶ ከ2 ሚሊዮን ሄክታር በላይ መሬት በስራው መሸፈኑን ገልጿል። ከ20 ሚሊዮን በላይ የሰው ጉልበትም ተሳታፊ ሆኗል። አንዳንዱ አካባቢ እስከ 40 ቀንም ይወሰናል በነፃ ጉልበት ኮንትሪቢዩሽን። ይሄ ኮንትሪቢዩሽን በገንዘብ ሲተመን 2 ቢሊዮን 930 ሚሊዮን 456 ሺህ ምናምን አካባቢ የሚሆን ገንዘብ ነው። የአፈርና ውሃ ጥበቃ ስራው ዘላቂ የመሬት አያያዝን በማጠናከር በተለይ የመስኖ ሽፋንን ማሳደግ መቻሉና ግብርናውን ከዝናብ ጥገኝነት ለማላቀቅ እየተሰራ መሆኑም ተገልጿል። ተፈጥሮ ሀብት ልማት ስራችን እንክብካቤ ስራችን ለመስኖ ስራችን ትልቅ አስተዋጽኦ አበርክቷል። ከዚህም በላይ ማበርከት የሚችልበት ሁኔታ ላይ መድረስ ይችላል። ይሄ እንዲሆን ደግሞ አሁንም ማጠናከርን መስራት ያለብን ነው። በበጀት ዓመቱ በሁለተኛ ደረጃ የመሬት ይዞታ ልኬትና ምዝገባን በማከናወን ረገድም ከ1 ሚሊዮን በላይ ለሚሆኑ ማሳዎች የይዞታ ማረጋገጫ ሰርተፍኬት ተሰጥቷል። በአፈር ለምነት ማሻሻያ ፕሮግራም ከ159 ወረዳዎች የአፈር ናሙና የመሰብሰብ ስራ እንዲሁም 596 ወረዳዎች ላይም የዳሰሳ ጥናት መደረጉ ተጠቁሟል። የተከለሉና የለሙ ቦታዎችን በጥቅም ላይ በመዋል
በኩል መረጃ በማደራጀት ህብረተሰቡን አሳምኖ ወደ ስራ በማስገባት እንዲሁም የተፋሰስ ቦታዎችን መለየት አሁንም ተጨማሪ ስራ የሚጠይቁ ተግዳሮቶች መሆናቸው ተገልጿል። ውይይቱ ለ3 ቀናት የሚቆይ ሲሆን የየክልሎቹ አፈጻጸም ቀርቦ ምክክር ይደረግበታል። በሚኒስቴሩ የተዘጋጀው አዲስ ያገገሙ መሬቶች አጠቃቀም መመሪያም ለውይይት ይቀርባል። ሰሞኑን በመራዊ ከተማ በተከሰተው ግጭት የደረሱ ጥፋቶችን ለማስተካከል እንደሚሰሩ የከተማዋ ነዋሪዎች ተናገሩ። ከተማዋ አሁን ወደ ሰላማዊ እንቅስቃሴ ተመልሻለች። ዝርዝሩን ከአባይነ ጥላሁን። ሰሞኑን በአማራ ክልል ግጭት ከተከሰተባቸው አካባቢዎች የምዕራብ ጎጃም ዞን ከተማ መራዊ አንዷ ናት። የመራዊ ከተማ አስተዳደር የፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር መኳንንት አድማስ ነሐሴ 23 በተከሰተው ግጭት በህብረተሰቡ ህይወትና ንብረት ላይ ጉዳት መድረሱን ገልጸዋል። የተበተነው ጥሪ ለየት የሚያደርገው ከሌሎች ከወረዳችን ተወላጅ የሆኑት በነ ዘመነ ካሴ ወይም ደግሞ በግንቦት 7 በነ ፋሲሌን ያለም ትግል እናስቀጥላለን የሚል መፎከር ደብዳቤ ነው የተበተነው። በተለያየ አቅጣጫ እየተሯሯጡ በመሄድ ከ11 ያላነሱ የግለሰቦችን ቤት ለህብረተሰቡ አገልግሎት የሚሰጡ የግል ፋርማሲዎችን ከዚያ ካለፈም በኋላ በጸጥታ መዋቅሩ ላይ ከፍተኛውን የደጋይና ሌላዎችንም መሰል መሳሪያዎችን በመወርወር ወደ 4 የጸጥታ ኃይሎቻችን የተለያዩ አድማ ብተናዎች ጉዳት ደርሶባቸው ወደ ሕክምና የገቡበት ሁኔታ ነው የነበረው። ከደንጋይ ውርዋሮ ባሻገር የተለያዩ ገጀራዎችና የጦር መሳሪያዎችን በማሳየት በመታጀብ ጭምር ነበር። በዚህም ሽጉጥ ተይዟል። የመራዊ ከተማ ነዋሪዎችም ችግሩን ለመፍታት ከከተማ አስተዳደሩ ጋር ባደረጉት ውይይት በህዝብ ህይወትና ንብረት ላይ የደረሰው ውድመት እንዳሳዛቸው ነው የገለጹት። አብዛኛው ጦማዳሪ ነው እኮ እና የሚበላው እህል የሚበላ ሰው ያጣ እህል ማቃጠል፣ ቤት ማቃጠል በጣም የሚያሳዝን ሁኔታ ነው የተደረገው። ወጣቱም በመንግስትም አካል መድረክ ተከፍቶ ሊመከሩ ይገባል። እኛም የሀገር ሽማግሌውም በየቤተ ክርስቲያኑ በየስብሰባው ይሄንን ትኩስ ኃይል የሆነ ወጣት ልንመልሰውና ወደ አቅጣጫ ወደ ስራ እንዲገባ ልናደርገው ይገባል። ቤት መፍረስ መቃጠል ይገባዋል። ምን ባደረጉ ነው? ምን በሰሩ ነው? እና እውነቴ ዓላማ ያለው ሰው ነው በወጣቱ ጋር ተሰልፏል ብላችሁ የምታምኑ አይደለም። እና በእውነት እንሰራዋለን። በአሁኑ ወቅት ከተማዋ ሙሉ ለሙሉ በሰላማዊ እንቅስቃሴ ላይ እንደምትገኝም ተዘዋውረን ባደረግነው ቅኝት አረጋግጠናል። አባይነ ጥላሁን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን መራዊ። በአማራ ክልል አንዳንድ አካባቢዎች የትግራይ ተወላጆች ላይ የደረሰው ጥቃት የትምክህተኞችና ጸረ ሰላም ኃይሎች ሴራ እንጂ የአማራ ሕዝብና መንግስትን እንደማይወክል የትግራይ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አባይ ወልዱ ገለጹ። ርዕሰ መስተዳድር አባይ ወልዱ በወቅታዊ ጉዳይ ላይም ማብራሪያ ሰጥተዋል። ሮዛ መኮንን ተከታትለዋለች። በወቅታዊ ጉዳዮች ላይ ማብራሪያ የሰጡት የትግራይ ብሔራዊ ክልላዊ መንግስት ርዕሰ መስተዳድርና የህወሓት ሊቀመንበር አቶ አባይ ወልዱ በአማራ ክልል በሰሜን ጎንደር አካባቢ በትግራይ ተወላጆች ላይ እየተፈጸመ ያለው ግፍና በደል አሳዛኝ እንደሆነ ገልጸዋል። የትግራይ ህዝብ ከሌላው ጭቁን የኢትዮጵያ ህዝብ ተባብሮ ባካሄደው ትግል ዲሞክራሲያዊ ስርዓት እንዲገነባ ከፍተኛ አስተዋጽኦ ማድረጉን የተናገሩት አቶ አባይ እንደዚህ አይነት ተግባር የፌዴራል ስርዓቱን የማይቀበሉ ትምክህተኞች እንጂ የአማራ ህዝብና መንግስትን የማይወክል እንደሆነ አስረድተዋል። እቲ ህዝብ አይኮነን ዝብድሎ ዘሎ እትበቢ ከባቢ ዘሎ እየበደለ ያለው የአማራ ህዝብና ክልላዊ መንግስት አይደለም። የዚህ ግፍ ፈጻሚዎች ትምክህተኞች ናቸው። ለዚህ ችግር ተጠያቂዎችም ጠላቶች የሆኑም ትምክህተኞች ናቸው። ትምክህተኞች በትግራይ ተወላጆች እየፈጸሙት ያለው በደልና ግፍ ሁሉንም ብሔር ብሔረሰቦችና ህዝቦች ወዳልተፈለገ ግጭት እንዲገቡ የጠነሰሱት ሴራ መሆኑን ያመለከቱት ርዕሰ መስተዳድሩ ይህ ዘረኛ ድርጊት በአፋጣኝ እንዲገታ በመንግስትና በመላው ህዝብ ያላሰለሰ ትግል እንደሚከሽፍ እምነታቸውን ገልጸዋል። እዚ ጉዳይ እዚ በስፍሓት ግምገም ችግር እዚ ተጠው ዝለሉ ሁኔታት ሁሉ ጉዳዩ በጥልቀት ተገምግሞ መፍትሄ እንዲሰጠው ጥረቶች ተደርገዋል። በዚህም መሰረት በመንግስት የጸጥታ መዋቅርና በመላው ህዝብ ተሳትፎም
ችግሩን ለመፍታት እንቅስቃሴ እየተደረገ ነው። አቶ አባይ አክለውም የትግራይ ህዝብ የትምክተኞችን ሴራ በመገንዘብ ጉዳዩ በህግና ስርዓት ብቻ እንዲፈታ ያሳየው ትዕግስት ከታሪኩ የትግል ልምድ ያካበተው ተሞክሮ እንደሆነ በመግለጽ ለቀጣዩ ማጠናክሮ እንዲቀጥልበት አስታውቀዋል። በአማራና በትግራይ ክልል ድንበር ላይ የተነሳውን ጥያቄ በተመለከተም ህጋዊ አግባቡን በጠበቀ መልኩ እንደሚፈታም ነው ያሳወቁት። እዚ ናይ ድንበር ምስሓብ እዚ ናይ ክልተ ወረዳታት ድንበር ናይ ጸገዴን ናይ ጠገዴ ዝባልን የድንበር ችግሩ የሁለት ወረዳዎች ጉዳይና ራሳቸውን መፍታት የሚችሉት ነበር። አሁንም በሚደረጉ የጋራ ውይይቶች በአጭር ጊዜ እንደሚፈታ እምነት አለኝ። ርዕሰ መስተዳድር አቶ አባይ ወልዱ በተለያዩ አካባቢዎች እየተያየ ያለው የመልካም አስተዳደርና ብልሹ አሰራር ችግሮችን ለመቅረፍ የኢህአዴግ ጥልቅ ግምገማ ማካሄዱን አስታውሰው መላው የሀገራችን ህዝቦች የጀመሩት የህዳሴ ጉዞ ዳር ለማድረስ እንዲረባረቡም ጠይቀዋል። ዘገባው የትግራይ ብዙሃን መገናኛ ኤጀንሲ ነው። በሌላ በኩል አፍራሽ ኃይሎች በደሴ ከተማ የጠሩት የስራ ማቆም አድማ መክሸፉ ተገለጸ። የከተማዋ ነዋሪ እንደተለመደው መደበኛና ሰላማዊ እንቅስቃሴውን እያካሄደ ነው። የከተማዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የላከውን ዘገባ ያዘጋጀችው አልጋነሽ ተካናት። በደሴ ከተማ የስራ ማቆም አድማና አመጽ እንዲደረግ አፍራሽ ኃይሎች በማህበራዊ ሚዲያ ቅስቀሳ ማካሄዳቸውን የከተማዋ ነዋሪዎች ይናገራሉ። ይሁን እንጂ የደሴ ከተማ ነዋሪ ለአፍራሽ ኃይሎች የአድማና የነውጥ ጥሪ ጆሮ በመንሳት ሰላማዊ እንቅስቃሴውን ቀጥሏል። ከ29 እስከ ጳጉሜ 4 ድረስ እንቅስቃሴ እንዳታድርጉ፣ ሱቃቸው ቢከፈት ይቃጠላል፣ እንዲህ አይነት ነገር ዝም ብሎ ምንጩ ያልታወቀ ነገር ይወራል። አሁን ግን ደሴ ትናንት ሰሞኑን በቃ እስካሁን በሰላም እየተንቀሳቀስን ነው፣ እየወጣን እየገባን ነው፣ ለትላታዊ ኑሯችንን እየመራን ነው፣ ስራችንንም እየሰራ ነው። የተፈጠረም ነገር የለም፣ ምንም ሰላም ነው። በሰላም ስራችንን እየሰራን ነው። መሪ በሌለው ፖለቲካ፣ መሪ በሌለው ጭፈራ የምንሄድበት መንገድ የለም ነው። የደሴ ከተማ ህዝብ የበሰለ ህዝብ ነው። እኛ ደሴ ከተማ የምንፈልገው ሰላም ነው። የተጀመረው ልማታችን እንዲቋረጥ አንፈልግም። አሁን ለምሳሌ ዛሬ ከተሞች ሱቆች እንዲዘጉ ተደርጎ ነበረ፣ ግን እኛ የደሴ ህዝብ ሱቁም አልተዘጋም፣ አገልግሎቱም አልተቋረጠ። የደሴ ከተማ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሀሰን አበጋዝም የአፍራሽ ኃይሎች የአመጽ ጥሪ በደሴ ህዝብ ዘንድ ተቀባይነት ማጣቱን ያረጋግጣሉ። አሁንም እኛ ደሴ ከተማ ላይ ተዘዋውረን እንዳየ ነው ሱቆችም ተከፍተዋል። ህብረተሰቡም ኖርማል የሆነ እንቅስቃሴ እያደረገ ነው ያየ ነው። የከተማው ነዋሪ ለሰላሙ መጠበቅ የአፍራሽ ኃይሎችን ሴራ ለማክሸፍ የጀመረውን ትግል አጠናክሮ እንዲቀጥል የጠየቁት ኃላፊው የደሴ ከተማ ህዝብ ለአሉባልተኞች ቦታ ሳይሰጥ መደበኛ የሆነ እንቅስቃሴውን መቀጠሉን ተናግረዋል። የደሴ ከተማ ህዝብ ጨዋ ህዝብ የሆነ ይህንን ሰላማዊ እንቅስቃሴ በማድረጉ ትልቅ ምስጋና ይገባዋል ብዬ አስባለሁ። ምክንያቱም ሌሎች ከተሞች የተከሰተው ክስተት እኛ ጋር እንዳይከሰት የራሱን አስተዋጽኦ አበርክቷል ብዬ አስባለሁ። ይህም ማበርከቱ ደግሞ ሊቀጥል ይገባል። ከውጭ የመረጃ ምንጮች ላገኘነው ዜና ነው የምናልፈው። ደቡብ ኮሪያና ጃፓን ሰሜን ኮሪያ ሚሳኤል ማስወንጨፏን አወገዙ። የሚሳኤል ሙከራው የጃፓንን ነፃ የአየር ክልልን የጣሰ ነው መባሉን ሮይተርስና ዩሮኒውስ ዘግበውታል። ያዘጋጀው ተአምራየው ወንድማገኝ ነው። ከቀትር በኋላ ሰሜን ኮሪያ 3 ሚሳኤሎችን አስወንጭፋለች። የሚሳኤሎቹ መዳረሻ የጃፓንን ነፃ የአየር ክልል መጣሳቸው የሀገሪቱን የተለመደ ድርጊት አዲስ ገጽታ አላብሶታል። ከደቡብ ፒዮንግያንግ የተወነጨፉት ሚሳኤሎቹ አንድ የኢላማ ቦታን የመቱ መሆናቸው ደግሞ ሰሜን ኮሪያ በዘርፉ አቅሟ ስለማደጉ ያሳየ ሆኗል። ይህ የሰሜን ኮሪያ ድርጊት በቡድን 20 የመሪዎች ጉባኤ በቻይና ከሚገኙ ሀገራት ጃፓንንና ደቡብ ኮሪያን በእጅጉ አስቆጥቷል። የአየር ክልሏ የተጣሰባት ጃፓን የሰሜን ኮሪያን ድርጊት ግልጽ ትንኮሳ ብለዋለች። ይህ ለጃፓን ደህንነት እጅግ ጠንካራ ስጋት ነው። የተባበሩት መንግስታት ድርጅት የጸጥታ ህጎችንም በግልጽ ይጻረራል። ይህንን የሰሜን ኮሪያ ትንኮሳ በቀላሉ የምናልፈው አይደለም። ሰሜን ኮሪያ የቡድን 20 የመሪዎች ጉባኤ በሚካሄድበት ቀን ሚሳኤሎችን ማስወንጨፏ የጉባኤው ውሳኔዎች ላይ ተጽዕኖ ለማሳረፍ የታሰበ ይሆናል ተብሏል። ከ2 ዓመታት በፊት የደቡብ ኮሪያ የጃፓንና የአሜሪካ መሪዎች በሚመክሩበት ወቅት ተመሳሳይ ድርጊት መፈጸሟ ነገሩ የታሰበበት ስለመሆኑ ያሳያል የሚሉ ብዙ ናቸው። ደቡብ ኮሪያም የሚሳኤል ማስወንጨፉ ለቀጠናው ብቻ ሳይሆን መዘዙ ለዓለምም ይተርፋል ስትል አስጠንቅቃለች። 유엔 안보리 결의에 노골적인 위반이자
የሰሜን ኮሪያ የሚሳኤል ሙከራ ለጎረቤት ሀገሮች ለቀጠናውና ለዓለም አቀፉ ማህበረሰብ ትልቅ ስጋት ነው። መንግስታችን ድርጊቱን በእጅጉ ያወግዛል። የሰሜን ኮሪያ የአሁኖቹ ሚሳኤሎች 1000 ኪሎ ሜትሮችን የሚምዘገዘጉ ናቸው። የእነዚህ ሚሳኤሎች ሙከራ የሰሜን ኮሪያንና የአሜሪካን ፖለቲካዊ ተቃርኖ እንደሚያባብሰው ይጠበቃል። በዚህ ወቅት የቻይና አቋም አሁንም ውጥረትን ስለማርገብ ታጋሽነትን ይጠይቃል። በዚህ ጊዜ የቀጠናው ሁኔታ በጣም ውስብስብና ጥንቃቄ የሚፈልግ ነው። ሁሉም የሚመለከታቸው ሀገራት ጉዳዩን ይበልጥ የሚያወሳስቡ እርምጃዎችን እንደማይወስዱ ተስፋ እናደርጋለን። ሰላምና መረጋጋት የተሻለው አማራጭ ነው። ከ1950ዎቹ አንስቶ ውጥረት የነገሰበት የኮሪያ ልሳነ ምድር በየወቅቱ ከሚያረጋጋ ይልቅ የሚያባብስ ምክንያት አያጣውም። የአሁኑ የሰሜን ኮሪያ ድርጊትም በቡድን 20 አባል ሀገራት ወቅታዊ የፖለቲካ ሁኔታ ላይ ተጽዕኖ እንደሚኖረው ይጠበቃል። ሮይተርስና ዩሮኒውስ እንደዘገቡት በዚህም መሰረት በመንግስት የጸጥታ መዋቅርና በመላው ህዝብ ተሳትፎም ችግሩን ለመፍታት እንቅስቃሴ እየተደረገ ነው። አቶ አባይ አክለውም የትግራይ ህዝብ የትምክተኞችን ሴራ በመገንዘብ ጉዳዩ በህግና ስርዓት ብቻ እንዲፈታ ያሳየው ትዕግስት ከታሪኩ የትግል ልምድ ያካበተው ተሞክሮ እንደሆነ በመግለጽ ለቀጣዩ ማጠናክሮ እንዲቀጥልበት አስታውቀዋል። በአማራና በትግራይ ክልል ድንበር ላይ የተነሳውን ጥያቄ በተመለከተም ህጋዊ አግባቡን በጠበቀ መልኩ እንደሚፈታም ነው ያሳወቁት። እዚህ ናይ ድንበር ምስሓብ እዚ ናይ ክልተ ወረዳታት ድንበሪ ናይ ጸገዴን ናይ ጠገዴ ዝባልን የድንበር ችግሩ የሁለት ወረዳዎች ጉዳይና ራሳቸውን መፍታት የሚችሉት ነበር። አሁንም በሚደረጉ የጋራ ውይይቶች በአጭር ጊዜ እንደሚፈታ እምነት አለኝ። ርዕሰ መስተዳደር አቶ አባይ ወልዱ በተለያዩ አካባቢዎች እየተያየ ያለው የመልካም አስተዳደርና ብልሹ አሰራር ችግሮችን ለመቅረፍ የኢህአዴግ ጥልቅ ግምገማ ማካሄዱን አስታውሰው መላው የሀገራችን ህዝቦች የጀመሩት የህዳሴ ጉዞ ዳር ለማድረስ እንዲረባረቡም ጠይቀዋል። ዘገባው የትግራይ ብዙሃን መገናኛ ኤጀንሲ ነው። በሌላ በኩል አፍራሽ ኃይሎች በደሴ ከተማ የጠሩት የስራ ማቆም አድማ መክሸፉ ተገለጸ። የከተማዋ ነዋሪ እንደተለመደው መደበኛና ሰላማዊ እንቅስቃሴውን እያካሄደ ነው። የከተማዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የላከውን ዘገባ ያዘጋጀችው አልጋነሽ ተካናት። በደሴ ከተማ የስራ ማቆም አድማና አመጽ እንዲደረግ አፍራሽ ኃይሎች በማህበራዊ ሚዲያ ቅስቀሳ ማካሄዳቸውን የከተማዋ ነዋሪዎች ይናገራሉ። ይሁን እንጂ የደሴ ከተማ ነዋሪ ለአፍራሽ ኃይሎች የአድማና የነውጥ ጥሪ ጆሮ በመንሳት ሰላማዊ እንቅስቃሴውን ቀጥሏል። ከ29 እስከ ጳጉሜ 4 ድረስ እንቅስቃሴ እንዳታድርጉ፣ ሱቃቸው ቢከፈት ይቃጠላል። እንዲህ አይነት ነገር ዝም ብሎ ምንጩ ያልታወቀ ነገር ይወራል። አሁን ግን ደሴ ትናንት ሰሞኑን በቃ እስካሁን በሰላም እየተንቀሳቀስን ነው። እየወጣን እየገባን ነው። ለትላታዊ ኑሯችንን እየመራን ነው። ስራችንንም እየሰራ ነው። የተፈጠረም ነገር የለም። ምንም ሰላም ነው። በሰላም ስራችንን እየሰራን ነው። መሪ በሌለው ፖለቲካ፣ መሪ በሌለው ጭፈራ የምንሄድበት መንገድ የለም ነው። የደሴ ከተማ ህዝብ የበሰለ ህዝብ ነው። እኛ ደሴ ከተማ የምንፈልገው ሰላም ነው። የተጀመረው ልማታችን እንዲቋረጥ አንፈልግም። አሁን ለምሳሌ ዛሬ ከተሞች ሱቆች እንዲዘጉ ተደርጎ ነበረ። ግን እኛ የደሴ ህዝብ ሱቁም አልተዘጋም፣ አገልግሎቱም አልተቋረጠ። የደሴ ከተማ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሀሰን አበጋዝም የአፍራሽ ኃይሎች የአመጽ ጥሪ በደሴ ህዝብ ዘንድ ተቀባይነት ማጣቱን ያረጋግጣሉ። አሁንም እኛ ደሴ ከተማ ላይ ተዘዋውረን እንዳየ ነው ሱቆችም ተከፍተዋል። ህብረተሰቡም ኖርማል የሆነ እንቅስቃሴ እያደረገ ነው ያየ ነው። የከተማው ነዋሪ ለሰላሙ መጠበቅ የአፍራሽ ኃይሎችን ሴራ ለማክሸፍ የጀመረውን ትግል አጠናክሮ እንዲቀጥል የጠየቁት ኃላፊው የደሴ ከተማ ህዝብ ለአሉባልተኞች ቦታ ሳይሰጥ መደበኛ የሆነ እንቅስቃሴውን መቀጠሉን ተናግረዋል። የደሴ ከተማ ህዝብ ጨዋ ህዝብ የሆነ ይህንን ሰላማዊ እንቅስቃሴ በማድረጉ ትልቅ ምስጋና ይገባዋል ብዬ አስባለሁ። ምክንያቱም ሌሎች ከተሞች የተከሰተው ክስተት እኛ ጋር እንዳይከሰት የራሱን አስተዋጽኦ አበርክቷል ብዬ አስባለሁ። ይህም ማበርከቱ ደግሞ ሊቀጥል ይገባል። ከውጭ የመረጃ ምንጮች ላገኘነው ዜና ነው የምናልፈው። ደቡብ ኮሪያና ጃፓን ሰሜን ኮሪያ ሚሳኤል ማስወንጨፏን አወገዙ። የሚሳኤል ሙከራው የጃፓንን ነፃ የአየር ክልልን የጣሰ ነው መባሉን ሮይተርስና ዩሮኒውስ ዘግበውታል። ያዘጋጀው ተአምራየው ወንድማገኝ ነው። ወይም ደግሞ በግንቦት 7 በነ ፋሲሌን ያለም ትግል እናስቀጥላለን የሚል መፎከር ደብዳቤ ነው የተበተነው። በተለያየ አቅጣጫ እየተሯሯጡ በመሄድ ከ11 ያላነሱ የግለሰቦችን ቤት
ለህብረተሰቡ አገልግሎት የሚሰጡ የግል ፋርማሲዎችን ከዚያ ካለፈም በኋላ በጸጥታ መዋቅሩ ላይ ከፍተኛውን የደጋይና ሌላዎችንም መሰል መሳሪያዎችን በመወርወር ወደ 4 የጸጥታ ኃይሎቻችን የተለያዩ አድማ ብተናዎች ጉዳት ደርሶባቸው ወደ ሕክምና የገቡበት ሁኔታ ነው የነበረው። ከደንጋይ ውርዋሮ ባሻገር የተለያዩ ገጀራዎችና የጦር መሳሪያዎችን በማሳየት በመታጀብ ጭምር ነበር። በዚህም ሽጉጥ ተይዟል። የመራዊ ከተማ ነዋሪዎችም ችግሩን ለመፍታት ከከተማ አስተዳደሩ ጋር ባደረጉት ውይይት በህዝብ ህይወትና ንብረት ላይ የደረሰው ውድመት እንዳሳዛቸው ነው የገለጹት። አብዛኛው ጦማዳሪ ነው እኮ እና እህል የሚበላ ሰው እያጣ እህል ማቃጠል፣ ቤት ማቃጠል በጣም የሚያሳዝን ሁኔታ ነው የተደረገው። ወጣቱም በመንግስትም አካል መድረክ ተከፍቶ ሊመከሩ ይገባል። እኛም የሀገር ሽማግሌውም በየቤተ ክርስቲያኑ በየስብሰባው ይሄንን ትኩስ ኃይል የሆነ ወጣት ልንመልሰውና ወደ አቅጣጫ ወደ ስራ እንዲገባ ልናደርገው ይገባል። ቤት መፍረስ መቃጠል ይገባዋል። ምን ባደረጉ ነው? ምን በሰሩ ነው? እና እውነት ይሄ ዓላማ ያለው ሰው ነው በወጣቱ ጋር ተሰልፏል ብላችሁ የምታምኑ አይደለም። እና በእውነት እንሰራዋለን። በአሁኑ ወቅት ከተማዋ ሙሉ ለሙሉ በሰላማዊ እንቅስቃሴ ላይ እንደምትገኝም ተዘዋውረን ባደረግነው ቅኝት አረጋግጠናል። አባይነህ ጥላሁን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን መራዊ። በአማራ ክልል አንዳንድ አካባቢዎች የትግራይ ተወላጆች ላይ የደረሰው ጥቃት የትምክህተኞችና ጸረ ሰላም ኃይሎች ሴራ እንጂ የአማራ ሕዝብና መንግስትን እንደማይወክል የትግራይ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አባይ ወልዱ ገለጹ። ርዕሰ መስተዳደር አባይ ወልዱ በወቅታዊ ጉዳይ ላይም ማብራሪያ ሰጥተዋል። ሮዛ መኮንን ተከታትለዋለች። በወቅታዊ ጉዳዮች ላይ ማብራሪያ የሰጡት የትግራይ ብሔራዊ ክልላዊ መንግስት ርዕሰ መስተዳደርና የህወሓት ሊቀመንበር አቶ አባይ ወልዱ በአማራ ክልል በሰሜን ጎንደር አካባቢ በትግራይ ተወላጆች ላይ እየተፈጸመ ያለው ግፍና በደል አሳዛኝ እንደሆነ ገልጸዋል። የትግራይ ህዝብ ከሌላው ጭቁን የኢትዮጵያ ህዝብ ተባብሮ ባካሄደው ትግል ዲሞክራሲያዊ ስርዓት እንዲገነባ ከፍተኛ አስተዋጽኦ ማድረጉን የተናገሩት አቶ አባይ እንደዚህ አይነት ተግባር የፌዴራል ስርዓቱን የማይቀበሉ ትምክህተኞች እንጂ የአማራ ህዝብና መንግስትን የማይወክል እንደሆነ አስረድተዋል። እቲ ህዝብ ይኮነን ዝግድሎ ዘሎ እትበቢ ከባቢ ዘሎ እየበደለ ያለው የአማራ ህዝብና ክልላዊ መንግስት አይደለም። የዚህ ግፍ ፈጻሚዎች ትምክህተኞች ናቸው። ለዚህ ችግር ተጠያቂዎችም ጠላቶች የሆኑም ትምክህተኞች ናቸው። ትምክህተኞች በትግራይ ተወላጆች እየፈጸሙት ያለው በደልና ግፍ ሁሉንም ብሔር ብሔረሰቦችና ህዝቦች ወዳልተፈለገ ግጭት እንዲገቡ የጠነሰሱት ሴራ መሆኑን ያመለከቱት ርዕሰ መስተዳደሩ ይህ ዘረኛ ድርጊት በአፋጣኝ እንዲገታ በመንግስትና በመላው ህዝብ ያላሰለሰ ትግል እንደሚከሽፍ እምነታቸውን ገልጸዋል። እዚ ጉዳይ እዚ በስፍሓት ግምገም ችግር እዚ ጠው ዝለሉ ሁኔታት ሁሉ ጉዳዩ በጥልቀት ተገምግሞ መፍትሄ እንዲሰጠው ጥረቶች ተደርገዋል። ስር ሳይሰዱ ለመፍታት ጥራለሁኝ። በእርግጥ ሽልማቱ ይበልጥ ሊያነሳሳ የተሰጠ እንጂ የሚጠበቅብኝ ድርሻ ሁሉ ተወጥቻለሁ የሚል አይነት አይደለም። ግን የተሰጠኝ ስራ በአግባቡ በሰዓቱ ለመፈጸም ቀናነቱ፣ ተነሳሽነቱ፣ ቡድናዊ ፍቅርነቱ አለኝ። በተጠናቀቀው 2008 በጀት ዓመት ከ2 ሚሊዮን ሄክታር በላይ መሬት በአፈርና ውሃ ጥበቃ ስራ መሸፈኑን የእርሻና ተፈጥሮ ሀብት ሚኒስቴር አስታወቀ። የተሰራው የአፈርና ውሃ ጥበቃ ስራ ደግሞ የመስኖ አማራጮችን በማስፋት የግብርና ምርታማነትን እያሳደገ መሆኑም ነው የተገለጸው። የፌዴራልና የክልሎች የተፈጥሮ ሀብት ዘርፍ የ2008 በጀት ዓመት አፈጻጸም በቢሾፍቱ እየተገመገመ ነው። ተስፋዬ አባተ ከስፍራው ሪፖርት አለው። ዓለም አቀፉ የተፈጥሮ ሀብት ኢንስቲትዩት ባካሄደው ጥናት በዓለም አቀፍ ደረጃ 9 ሚሊዮን ሄክታር መሬት ከፍተኛ ጉዳት ደርሶበት ከጥቅም ውጭ ሆኗል። 1.2 ሚሊዮን ሄክታር ወይም 10 በመቶ የሚሆነው የዓለም የእጽዋት ሽፋንም የተፈጥሮ ሀብት ባለመጠበቁ ወድሟል። በኢትዮጵያ በየዓመቱ ከ2 ቢሊዮን ቶን በላይ ለም አፈር በጎርፍ ምክንያት ሲታጠብ ቆይቷል። ለዚህ ምክንያቱ ደግሞ በየዓመቱ የሚጠፋው ከ150 ሺህ ሄክታር በላይ ዘርፈ ብዙ ጠቀሜታ ያለው የእጽዋት ዝርያ ነው። ባለፉት 20 ዓመታት የጠፋውን የተፈጥሮ ሀብት ለመመለስ ከፍተኛ ተግባራት ተከናውነዋል። በተለይ በመጀመሪያ
እድገትና ትራንስፎርሜሽን እቅድ ከ3.8 ሚሊዮን ሄክታር ያልበለጠውን የማህበረሰብ ተፋሰስ ልማት ከ20 ሚሊዮን ሄክታር በላይ ለማድረስ ተችሏል። የ28 በጀት ዓመት የተፈጥሮ ሀብት ዘርፍ አፈጻጸምን በቢሾፍቱ እየገመገመ ያለው የእርሻና ተፈጥሮ ሀብት ሚኒስቴር በበጀት ዓመቱ ከ1 ሚሊዮን ሄክታር በላይ መሬት በተፈጥሮ ሀብት ስራ ለመሸፈን ታቅዶ ከ2 ሚሊዮን ሄክታር በላይ መሬት በስራው መሸፈኑን ገልጿል። ከ20 ሚሊዮን በላይ የሰው ጉልበትም ተሳታፊ ሆኗል። አንዳንዱ አካባቢ እስከ 40 ቀንም ይወሰናል በነፃ ጉልበት ኮንትሪቢዩሽን። ይሄ ኮንትሪቢዩሽን በገንዘብ ሲተመን 2 ቢሊዮን 930 ሚሊዮን 456 ሺህ ምናምን አካባቢ የሚሆን ገንዘብ ነው። የአፈርና ውሃ ጥበቃ ስራው ዘላቂ የመሬት አያያዝን በማጠናከር በተለይ የመስኖ ሽፋንን ማሳደግ መቻሉና ግብርናውን ከዝናብ ጥገኝነት ለማላቀቅ እየተሰራ መሆኑም ተገልጿል። ተፈጥሮ ሀብት ልማት ስራችን እንክብካቤ ስራችን ለመስኖ ስራችን ትልቅ አስተዋጽኦ አበርክቷል። ከዚህም በላይ ማበርከት የሚችልበት ሁኔታ ላይ መድረስ ይችላል። ይሄ እንዲሆን ደግሞ አሁንም ማጠናከርን መስራት ያለብን ነው። በበጀት ዓመቱ በሁለተኛ ደረጃ የመሬት ይዞታ ልኬትና ምዝገባን በማከናወን ረገድም ከ1 ሚሊዮን በላይ ለሚሆኑ ማሳዎች የይዞታ ማረጋገጫ ሰርተፍኬት ተሰጥቷል። በአፈር ለምነት ማሻሻያ ፕሮግራም ከ159 ወረዳዎች የአፈር ናሙና የመሰብሰብ ስራ እንዲሁም 596 ወረዳዎች ላይም የዳሰሳ ጥናት መደረጉ ተጠቁሟል። የተከለሉና የለሙ ቦታዎችን በጥቅም ላይ በመዋል በኩል መረጃ በማደራጀት ህብረተሰቡን አሳምኖ ወደ ስራ በማስገባት እንዲሁም የተፋሰስ ቦታዎችን መለየት አሁንም ተጨማሪ ስራ የሚጠይቁ ተግዳሮቶች መሆናቸው ተገልጿል። ውይይቱ ለ3 ቀናት የሚቆይ ሲሆን የየክልሎቹ አፈጻጸም ቀርቦ ምክክር ይደረግበታል። በሚኒስቴሩ የተዘጋጀው አዲስ ያገገሙ መሬቶች አጠቃቀም መመሪያም ለውይይት ይቀርባል። ሰሞኑን በመራዊ ከተማ በተከሰተው ግጭት የደረሱ ጥፋቶችን ለማስተካከል እንደሚሰሩ የከተማዋ ነዋሪዎች ተናገሩ። ከተማዋ አሁን ወደ ሰላማዊ እንቅስቃሴ ተመልሻለች። ዝርዝሩን ከአባይነ ጥላሁን። ሰሞኑን በአማራ ክልል ግጭት ከተከሰተባቸው አካባቢዎች የምዕራብ ጎጃም ዞን ከተማ መራዊ አንዷ ናት። የመራዊ ከተማ አስተዳደር የፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር መኳንንት አድማስ ነሐሴ 23 በተከሰተው ግጭት በህብረተሰቡ ህይወትና ንብረት ላይ ጉዳት መድረሱን ገልጸዋል። የተበተነው ጥሪ ለየት የሚያደርገው ከሌሎች ከወረዳችን ተወላጅ የሆኑት በነዘመነ ካሴ ጤና ይስጥልን። ከኢቢሲ የሰዓቱን ዜና አርዕስተ ዜናውን በማስቀደም እንጀምራለን። በደቡብ ሱዳን የተከሰተውን ግጭት ለማስቆም ኢትዮጵያ ጥረቷን እንደምትቀጥል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ከውጪ ደቡብ ኮሪያና ጃፓን ሰሜን ኮሪያ ሚሳኤል ማስወንጨፏን አወገዙ። አብራችሁን ሁኑ። የሰዓቱ ዜና ማቀርብላችሁ ተመስገን በየነ ነኝ። በደቡብ ሱዳን የተከሰተውን ግጭት ለማስቆምና ለችግሮችም ፖለቲካዊ መፍትሄ ለማምጣት ኢትዮጵያ ያልተቋረጠ ጥረቷን እንደምትቀጥል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትር ኃይለማርያም ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል ሀገራት ልዑካን ጋርም ተወያይተዋል። ዝርዝሩን ያዘጋጀችው ሰላማዊት ካሳ ናት። በደቡብ ሱዳን ከአንድ ወር በፊት ዳግም ያገረሸው የእርስ በርስ ግጭት ሀገሪቱን ወደ አለመረጋጋት እንድታመራ ከአንድ ዓመት በፊት አንጻራዊ መረጋጋትን ለሀገሪቱ ያመጣውን የአዲስ አበባ ስምምነትንም የጣሰ ክስተት ሆኗል። ግጭቱን ለማብረድ ብሎም ሀገሪቱ ላይ ለተጋረጡት እንቅፋቶች ፖለቲካዊ መፍትሄን ለማመቻቸት ኢትዮጵያ በሊቀመንበርነት የምትመራው ኢጋድ ከቀጠናው ሀገራት የተውጣጣ የሰላም አስከባሪ ኃይል ወደ ዋና ከተማዋ ጁባ እንዲገባ ወስኗል። ይህንን ውሳኔውንም የተባበሩት መንግስታት የጸጥታው ምክር ቤት እንዲሁም የደቡብ ሱዳን መንግስት ማጽደቃቸውንም አስታውቀዋል። በውሳኔው አተገባበር ላይም የጸጥታው ምክር ቤት አባል ሀገራት ተወካዮች ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር መክረዋል። ኢትዮጵያ የደቡብ ሱዳን መረጋጋት ተመልሶ ተቀናቃኝ አካላትም በሰላማዊ ምርጫ ልዩነቶቻቸውን እንዲያጠቡ የምታደርገውን ጥረት በኢጋድን በኩል ሆነ በተናጠል እንደምትቀጥልም በውይይቱ መገለጹን በደቡብ ሱዳን የኢትዮጵያ አምባሳደር ፍስሐ ሻውል ይናገራሉ። የጸጥታው ምክር ቤት፣ አፍሪካ ህብረት፣ ኢጋድ እንደ ኢትዮጵያም ተመካክረን ተግባብተን መሪዎቹን አሳምነን ደቡብ ሱዳን ሰላም የምታገኝበት የሽግግሩ ወቅት እስከ 2018
ተካሂዶ በምርጫ መንግስት የሚተካካበት ሁኔታና ሰላም የሚያገኙበት ሁኔታ ነው ያስረዱት። የመንግስታቱ ድርጅት የጸጥታው ምክር ቤት አባል ሀገራቱ ተወካዮችም በኢጋድ በኩል የቀረበው የመፍትሄ ሀሳብ ተግባራዊነቱን ማፋጠን ላይ ትኩረት ይደረጋልም ብለዋል። በሰላም አስከባሪ ኃይሉ ኃላፊነቶች ላይ የሚነሳ ምንም አይነት ቅሬታ እንዳይኖር ቀጣይነት ያለው ውይይት አስፈላጊ ነው። እኛም በውይይታችን የተስማማነው የጸጥታው ምክር ቤት ኢጋድ፣ የደቡብ ሱዳን መንግስትና የሚመለከታቸው አካላት የሰላም አስከባሪው ኃይል በአፋጣኝ ወደ ስራ ለመግባት የሚችልበትንና ውጤታማ የሚሆንበትን መንገድ በጋራ ማመቻቸት ይኖርብናል የሚል ነው። የጸጥታው ምክር ቤት የደቡብ ሱዳን መንግስት የቀጠናው የሰላም አስከባሪ ኃይል ወደ ሀገሪቱ እንዲገባ ፍቃዱን እንዲሰጥ ለማሳመን ያደረገውን ጥረት ያክል ለውጤታማነቱም ድጋፉ አይቋረጥም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጸጥታው ምክር ቤት አባል ሀገራት ተወካዮች ጋር ባደረጉት ውይይት በደቡብ ሱዳን የሚሰማራው የቀጠናው ሰላም አስከባሪ ኃይል የሚኖሩት ግዳጆችና ኃላፊነቶችንም በዝርዝር የሚያሳይ ሰነድ እየተዘጋጀ መሆኑም ተገልጿል። ይሄ ኃይል በሚገባበት ሁኔታ ላይ የአካባቢው ኤታማዦር ሹሞች ዝርዝሩን እየሰሩ ነው ያሉት። በዛ መሰረት ከደቡብ ሱዳን መንግስት ጋር ተነጋግረን አካባቢው ኃይሉን ልኮ አገሪቷ የምትረጋጋበትና ወደ ሰላም ሂደት የሚመለሱበት ሁኔታ ይመቻቻል ማለት ነው። በደቡብ ሱዳን የተከሰተውን ግጭት ለማስቆም ወደ ሀገሪቱ የሚሰማራው ቁጥሩ 4000 የሚደርሰው የሰላም አስከባሪ ኃይል ከምስራቅ አፍሪካ ቀጠና ሀገራት የተውጣጣ ይሆናል። ከወዲሁ የሰላም አስከባሪ ሰራዊት ለማወጣት ፈቃደኝነታቸውን ከገለጹ ሀገራት መካከልም ኢትዮጵያ ግንባር ቀደሟ ናት። የአገልጋይነት መንፈሱ የዳበረ ፐብሊክ ሰርቫንት በሀገሪቱ እየተገነባ መሆኑን የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስቴር አስታወቀ። የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስቴር የሲቪል ሰርቪስ ዩኒቨርሲቲና እንደዚሁም ደግሞ የኢትዮጵያ የስራ አመራር ኢንስቲትዩት በጋራ 10ኛውን የሲቪል ሰርቪስ ቀንን አክብረዋል። የተከታተለው ደምስ መኩሪያው። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንደ አውሮፓውያን አቆጣጠር ታህሳስ 2002 በወሰነው መሰረት ኢትዮጵያ ከ1998 ዓ.ም ጀምሮ የሲቪል ሰርቪስ ቀንን በየዓመቱ በማክበር ላይ ትገኛለች። ዘንድሮም በዓሉ የምንመኛት ኢትዮጵያን እውን ለማድረግ መልካም አስተዳደር ለሁሉ አቀፍ እድገት በሚል መሪ ቃል በየደረጃው ባሉ የመንግስት ተቋማት ውስጥ በተለያዩ ዝግጅቶች ሲከበር ቆይቷል። ቀኑን የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስቴር፣ የሲቪል ሰርቪስ ዩኒቨርሲቲና የኢትዮጵያ ስራ አመራር ኢንስቲትዩትም በጋራ አክብረውታል። በበዓሉ በ2008 በጀት ዓመት በአገልግሎት አሰጣጥ በሪፎርምና በመልካም አስተዳደር ስራዎች ረገድ የተሻለ አፈጻጸም ለነበራቸው ሰራተኞች፣ የስራ ሂደት አስተባባሪዎች፣ ዳይሬክተሮችና የአንድ ለአምስት ቡድኖች የእውቅናና የማበረታቻ ሽልማትም ተበርክቶላቸዋል። በሽልማት ስነ ስርዓቱ ላይ የተገኙት በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ሪፎርም ክላስተር አስተባባሪና የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትር ወይዘሮ አስቴር ማሞ መንግስት ህዝባዊና ልማታዊ ፐብሊክ ሰርቪስን ለመገንባት እያደረገ ያለው ጥረት ውጤት ማሳየት ጀምሯል ብለዋል። ባለፉት ዓመታት በሁሉም የሰላም የልማትና የዲሞክራሲ ስርዓት ግንባታችን መስኮች በአገራችን የታዩ አስደናቂ ለውጦችና የተመዘገቡ አመርቂ ውጤቶች ፐብሊክ ሰርቪሱ ግንባር ቀደም ተሳትፎ ጭምር የመጡ የመሆናቸውን እውነታም የአገልጋይነት መንፈሱ የዳበረ ፐብሊክ ሰርቪስ በአገራችን እየተገነባ ለመምጣቱ ጉልህ ምስክር ነው። ባለፉት ዓመታት ፐብሊክ ሰርቪሱን ከማዘመን አኳያ አበረታች ለውጦች ተመዝግበዋል ያሉት ወይዘሮ አስቴር አሁንም ቢሆን ግን ፐብሊክ ሰርቫንቱን ለተልዕኮ በሚገባ ከማዘጋጀትና መልካም አስተዳደርን በተሟላ ሁኔታ ከማስፈን አኳያ ከፍተኛ ጥረት ያስፈልጋል ብለዋል። ሴክተራችን አገሪቷ የጀመረችውን የህዳሴ ጉዞ ለማረጋገጥ የሚደረገው ሁሉ አቀፍ እንቅስቃሴ ውስጥ ወሳኝ ሚና ካላቸው ሴክተሮች ውስጥ አንዱ እንደሆነ ተገንዝበን በሪፎርም መልካም አስተዳደርና የሰው ሀብት ልማት ስራዎቻችን ግንባር ቀደምና ሞዴል ሴክተር መሆን ይጠበቅብናል። ስለሆነም በ2009 ዓ.ም ይህን ግብ ለማሳካት ሁሉም ርብርብ እንዲያደርግ ደግሜ ጥሬን አስተላልፋለሁ። ከተሸላሚዎቹ መካከል አስተያየታቸውን ለኢቢሲ የሰጡ ሰራተኞች ሽልማቱ ተልዕኮቻቸውን በብቃት በመፈጸማቸው እንደተሰጣቸው ገልጸዋል። ስራህን ወደህ በአግባቡ ከተንቀሳቀስክ ያው ጥሩ ሞዴል መሆን ትችላለህ የሚል አቋም አለኝ እና እኔም ያው ያለኝን ስራ በአግባቡ ነው የምሰራው። የማያቸውን ችግሮችም ያው በግልጽ ከስራ ባልደረቦቼ ጋር እና ከአመራር አካሎች ጋር በመወያየት ችግሮችን